አንቺ ልጅ እኔት ምን ማለት አልቀሳሻለ ምን ብለሃት ነው አንተ አላለቀሰችም ምን አላ ይሄ አይኗ ቀልቶ የለ እንዴ እኔ ምንም አላወራሁትም እሺ ምንድነው ያወራችሁ ስለምን ያወራችሁት ምን አገባሽ ማለት ምን ማለት ነው እኔ አይደለም እንዴ ያመጣሁት እኔ ካንተ ምንም አልፈልግም ሰው ምንም ይፈልግ ነገር አለ ነው ደውይልኝ ስልክ እንዳትደውይ እሷ ስለፈለገች ነው እሷ ስለፈለገች ነው ደውይልኝ አትደውይ ባላልሽ ነበር አይደል ከዚህ በኋላ ተገናኛችሁ አይደል በቃ እኔ ምንም እዚህ ጋር አሁን አንድ ነገር ልንገርሽ ካሁን በኋላ በእናትሽ ፕሊዝ ልለምንሽ በቃ ስልክ እንዳትደውይ አጠገቤ እንዳትደርሺ በቃ ሰው አይናቅም እኔ መቼም አይገባኝ ደግሞ እንዲገባኝም አልፈልግም ካሁን በኋላ ደደብ ስለሆነ ነው የማይገባ ካሁን በኋላ ስልክ ደውል አስቀምሻለሁ ሲጀምራል ደውልልን በእናትህ አትጩ እኔን አትንካኝ ቢኒያም ባላ እንዳላጠናግርጭ አንቺ ባላ ሴት ነው ስልጣን በእናትህ ያገባሽ አንተ እኔን መጣ በሰላም ልትኖር ነገርኩ ባላ ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኔ በኔ በኩል በጣም ደህና ነኝ ይመስገን ነው እንግዲህ ዛሬ ብቻዬን አልመጣሁም ከጎኔ ሰው አለ ባለፈው እንግዲህ የተፈጠረ ያለውን ነገር ነግራችኋለሁ እናንተም አይታችኋል በኔና በቢኒ መካከል ማለት ነው ያው ከቢኒ ጋር ልክ አይደለንም አልተስማማንም እና ያለውን ነገር ሙሉ አይታችኋል እና በቃሌ መሰረት ደግሞ ዛሬ የቤት ሰራተኛችንን ይዣት መጥቻለሁ እንግዲህ ነግሬያችኋለሁ ለቢኒ ምን ያህል እንደምታዘንና ምን ያህል ፍቅር እንዳላት ነግሬያችኋለሁ እንግዲህ ያው እኔ ባረኩት ነገር እሷ ተቆረቆረችለት ምኑ እንዳሳዘናት አላቅም አሁን እዚህ ሁሉንም ነገር ትናገራለች እሷ እንግዲህ ያው ምኑ እንዳሳዘናት እኔ ራሱ አልገባኝም ያ ልጅ አሁን ምኑ እንደሚወደድ ምኑ በቃ እንደሚታዘንለት እኔ አላቅም ለሷ ግን ምኑን አይታ እንዳዘነችለት አላቅም እንግዲህ ያው እሷም እንግዲህ የኛ ቤት ሰራተኛ ናት ከክፍለ ሀገር ነው የመጣችው እና እሷም ቀን ትሰራለች ማታ ትማራለች ያው ያቢኒ ተብዮ ይሰራል ይማራል የሱ መማር ስኬት እንደሆነ አይታወቅም እንጂ እሱም ይሰራል እንግዲህ ሁለቱም እኩል ደረጃ ላይ ናቸው እኔ እንዳየሁት ከሆነ ማለት ነው ሁለቱም የሚመጣጠኑ ስለመሰለኝ እንግዲህ እሷን ከሱ ጋር ላጣብሰው ፈልጌ ማለትም ያው ማጣበስ እንደ ጉራ አላወራውም ግን ያው እኔ ለሱ በማሰብ በማዘን ነው ይሄን ሁሉ አሁን ያደረኩለት ማድረግለትም ጭምር እንግዲህ ያው ከኔ ጋር እያለ በጣም ብዙ ነገር አሳልፈናል ግን ማንም ሰው አያውቅም ከሱ ጋር እንዲህ ማረገው ሲጀምር ማንም ሰው አያውቅም በቃ ማለት እኔ አሁን ከሱ ጋር እንዲህ ይሄን ሁሉ ያደረኩትን አሁን በሰራው ቪዲዮ ምናምን አይታው አንቺ እንዴት ከዚህ ጋር ምናምን ብሎ እኔ አሁን ተወቃሽኛለሁ አያችሁ አይደለ እኔ ብቻ ነኝ ያን ልጅ የቀረብኩት ቢኒያምን ማለት ነው እኔ ብቻ ነኝ እንደዚህ ቀርቤው በቃ እሱም ሰው ባጣ ጊዜ ያው የኔም አይካድም እኔም ሰው ባጣው ጊዜ አብሮኝ ነበረ ግን ያው ምንም ቢሆን ስለ በቃ አንመጣጠንም ያው ዞሮ አንመጣጠንም እኛ ስለማንመጣጠን ብዙ ሰው እንትን ብሎኛል ቅሬታ አሰምቶብኛል እኔ ላይ እና እኔ እንግዲህ ምንም ማድረግ አልችልም ቢኒ ለኔ የሚሆን ሰው አይደለም እንኳን ለኔ ለራሱ የሚሆን ሰው አይደለም ቢኒ ይሄ ደግሞ ሀቅ ነው ነግሬያችኋለሁ እኔ አሁን መልሼም ስለሱ ማውራት አልፈልግም ስሙ አሁን እያስጠላኝ ነው የምሬን ነው የምላችሁ በቃ ግን አላቅም እና እቺን የመሰለች የኛም ቤት ልጅ ይዤለት መጥቻለሁ ለዚህም ደግሞ ሊያመሰግነኝ ይገባል ከየትም አያገኝም የዚች አይነት ልጅ ደግሞ እና ያው እኔ ለሱ አዝናለሁ አስባለሁ የቀረውን ደግሞ እስቲ ከሷ እንጀምር ራሷን ደግሞ ታስተዋውቃችሁ ነገራችሁ ማን ምን እንደሆንሽ ማለት ነው ሰላም ስለናት እባላለሁ የነ ሉሚናት ቤተሰብም አጋዥም ነኝ ሰራተኛ በሚለው ያሹ ሰራተኛ ማለት ነው እሺ ምን እንደምል አላውቅም ግን በቃ እሷ እንዳለችው ቢኒን በጣም ነው የምወደው በጣም ነው የሚያሳዝነኝ አሁን ምኑ ተወዶ ነው ቃንቺ አሁን የወደድሽው የለሽ ግን ብቻ ቀጥ በጣም ነው የምወደው በጣም ነው የሚያሳዝነኝ በቃ ሰው ልጅ ሰው በመሆኑ ብቻ ራሱ ሊጠላ አይገባም ቢኒ ደግሞ ከምንም ጊዜ በላይ እኔ ቤት ውስጥ ዋይፋ ስላለ ምናምን አያለው ብዙ ጊዜ ቪዲዮአቸውን ከመጀመሪያም ጊዜ እየተጎዳ የነበረ ልጅ ነው አው እኔ ደረጃዬ ላይሆን ይችላል ማለት እሷ እንዳለችው ያው ተበዛበታለች ብላለች ግን እኔ በጣም አንስበታለሁ ምክንያቱም እኔ ሰው ቤት ተቀጥሬ ምኖር አንድ ምስኪን ሴት ነኝ እና በቃ
አላቅም ብቻ እኔ አንስበታለሁ ባይ ነኝ። ምክንያቱም ለሱ የምትገባው በጣም ከኔ የተሻለች ሴት ናት። ግን እስካሁን ድረስ ለሱ በቃ ምንም ጥሩ ነገር እየሆነለት አይደለም። በዛ በጣም እያሳዘነኝ ነው እና እኔ በጣም ነው የምወደው። በጣም በቃ ማለት መውደድ ብቻ ሳይሆን ከሀዘኔታ የመጣ ነው። ግን እያዘንኩለት በመሀል በቃ ይሄ ፍቅር ስሜት የተሰማኝ መጣ እና ምን እንደምል አቅም በቃ ምንም አትበይ አንቺ። እኔ ከማውቀው በላይ እኮ ነው አንቺ አሁን ስለሱ ያወራሽው። ሲጀመርስ ቤት በኩል አይተሽው ነው። አሁን ከዚህ በፊት እኮ እንደምታውቂው ነገር እኮ ነው ያወራሽው። ታውቆሻል። ግን እኔ እኮ ያለው ቪዲዮአችን ታይ እንደዛ አይባልም። ጥሩ አይደለም። ፈጣሪስ ምን ይለናል ሲጀመር? አሁን እኔን ከፈጣሪ ጋር አታነካኪ። አሁን ይሄ እኛ ያለንበት ነው ነገሩ ማለት ነው። እና ምን ልልሽ ፈልጌ ነው ያው ምንም የሚታዘን ነገር የለውም። ግን ብቻ ደስ እንዳለሽ ምኑ እንደተመቸሽ ባላቅም ትሄዳላችሁ። በጣም ነው የሚያሳዝነው። ምን እስቲ ይሄን ብለሽ ንገሪኝ እስቲ ምኑ ነው የሚያሳዝነው? እስቲ እሱ የበደለውን ነገር ንገሪኝ እስቲ። ቢኒያም ምን አደረገ? አንቺ በቅጡ ለራሱ ልብስ የሌለው ሰውዬ የሚበላው የሚጠጣው ምን ያደርጋል? ልብስ ፍቅር ይሆናል እንዴ? ፍቅር ብቻውን እናቴ ዳቦ አይሆንም። ለሱም ብያለሁ ለአንቺም ልበልልሽ ልድገምልሽ። ችግር የለውም እኮ ይሄ ገንዘብ እኮ ችግር የለውም አትበይ። ድንገርሻ እዚህ ጋር አሁን ሰው ለፍቅር እኮ የሚጠይቀው የሆነ የራሱ የሆነ መተዳደሪያ ነገር። እኔ እኮ ስብእናው ነው እቺ ነው የወደድኩት። ታውቂያለሽ እኔ በጣም ነው የምወደው። ሆነ አይደለም ከዚህ በፊት በአካል ተገናኝታችኋል? ባለፈው እኛ ጋር የመጣ ጊዜ ነው አይደል ያየሽው? በአካል ያየሽው እና በምን ታውቂያለሽ አንቺ ይሄን ሁሉ? እኔ እኮ ካንቺ በላይ አሁን አውቀዋለሁ እያልኩሽ ሳይሆን እኮ እንደምታውቂ ነገር እኮ ግን እያወራሽ ነው። ታውቆሻል። እንደዛ አይደለም ፍቅር እኮ የመግባባት ብቻ አይደለም አይደለ? እኔ እኮ እሱ ማን እንደሆነ በእናንተ በቃ አሁን እንደዚህ አይነት ነገር እኔን አትስበኪኝ አትይም። እና ቤተሰብ ሲጀመር ማለት እሺ፣ አሁን ዝም በይ በቃ ተይ። አሁን ስለሱ ለኔ ልትነግሪኝ ነው? እሺ በቃ አንቺ እንዳልሽው። እና ቤተሰብ ያለችውን ሰምታችኋል። አሁን ቢኒን እዚህ ጠርተነዋል። እሱም ይመጣል። እስቲ ይምጣና እቺን የመሰለሽ ልጅ ነው እንግዲህ የምሰጠው። እሱ በምላሹ ደግሞ ምን እንደሚሰጠኝ እሱ ምንም የለውም፣ ግን ምን ይሰጠኛል ይባላል ማለት ምንም አይሰጠኝም። ባይሰጠኝም ግን እኔ እንደሱ አይደለሁም። ለሱ በጣም ነው የማስበው። እንግዲህ ነግሬያቸዋለሁ። ያው እሷን የመሰለች ልጅ ይሄው እንዲህ አይኔ ያያል። እቺን የመሰለች እንቁ ማንሰበት ቤት በኩል ነው የምታንሺው አንቺ በምን ደግሞ ሁለታችሁም ሰራተኛ ናችሁ። እሱ አይካድም እንዳይባልም ታይሎ እሱም ይሰራል አንቺም ሰራያለሽ። በቃ ፍቅር በገንዘብ አይደለም። ትምህርት ቤትም እንደውም አንድ ላይ ትሄዳላችሁ። ምን ችግር አለ? አንቺም ቀን ከሰራሽ እሱም ከሰራ ምን ሆነሽ ነው? ግን ማለት ይሁንሽ ነገር አለ። አንቺ አይደለም ቆይ ምን ለወ እየሞከርሽ ነው? ይሁንኩ ሳይሆን አንቺ እኮ እንደዚህ አልነበርሽም ሎሚ። ምን ሆነሽ ነው? አይደለም አሁን ስለኔ እዚህ አውሪ አላልኩሽም። በቃ እኔ ምንም የመሆን መብቴ ነው። በቃ ምንም መሆን መብቴ ነው። እሺ እሱ ፊትም እንዲህ መጻደቃለሁ ምናምን እምትይ ከሆነ ነግሬሻለሁ ነው ያለው። ምንም ማለት ነው። አንቺ እንዳልሽ ነው ምንም ማለት እና ጠርቼዋለሁ። ይመጣል። ከመጣ በኋላ እሱ የሚለውን ደግሞ እንሰማለን። እድሜው ረጅም ነው። መጣ። እሺ ደህና ነህ? ሰላም ነው ቢኒ? እንዴት ነህ? ደህና ነህ? ተዋወቃ ይመስገን። ደህና ነኝ። ስለ እናት እባላለሁ። እኔ ቢኒ እባላለሁ። እሺ ደህና ነህ? ደህና ነህ? ሰላም ነው? እግዚአብሔር ይመስገን። ለምን ጠራሽኝ? ደግሞ ካሜራ ለምን አስፈለገ? ለምን አስፈለገ ማለት መብቴ ነው። ለምን ጠራሽኝ? አንቺ ለምን ፈለግሽ? ዝም ብለህ ስማኛ መጀመሪያ እንዳትደውይ አልነበረሽ? እንዳትደውይ ካምባላ እኮ እኔ ላንተ ጥቅም በማሰብ ነው። እኔ ላንተ በማሰብ ነው። ቆይ ተረጋጋ። እንደዛ አይደለም። አንቺ ደግሞ ዝም በይ። አውሪ ስትባይ ብቻ ነው ማውራት ያንቺ ስራ። ያው እንግዲህ ባለፈው እንደነገርኩ ላንተ የምትሆነ እኛ ቤት አለች ብያለሁ አይደለ? እና ይሄዎችን የመሰለች ልጅ ይሄው አይኔ እያየ ላንተ ልሰጣት ነው እዚህ ድረስ ይዣት የመጣሁት ማለት። በቃ ትወድሃለች ነግሬሃለሁ አይደለ? ምን ማብራሪያ ያስፈልገዋል? እንደምትወድ ነግሬሃለሁ። ባለፈው ደግሞ እኛ ቤት መጣ አይተሃለች፣ ተመቸሃት፣ ወደደችህ። በቃ አንድ ላይ ሁኑ ትሄዳላችሁ ብዬ ይዣት የመጣሁት እዚህ ድረስ። ግን አንቺ እኮ ልክ ነሽ፣ ግን ማለት በእንደዚህ አይነት ንግግር አይደለም መናገር ያለብሽ። ሎሚታይ እንደዚህ አንቺ እኔ ልታስተምሪኝ ነው እንደ ንግግር ምሮ የምታወሪው? ሳይሆን እኔ እዚህ ጋር መጥፎ ለማስባል ነው ክፉ ለማስባል ነው
ምንድነው አላ ሐሳብሽ? እኔ እዚህ ጋር ሌላውን ክፉ ለማስባል ነው። ቢኒያም ሰው ይንቃል፣ ቢኒያም መጥፎ ሰው ነው፣ ቢኒያም ክፉ ነው እንዲባል ነው። እኔ አንተ ምንም ተባልክ እኔ አይመለከተኝም እኮ ግን በቃ እኔ በቃሌ መሰረት ልገኝ በሚለው ነው እቺ ልጅ ይዣት የመጣሁት። ኖ አይደለም ሎሚናት ፕሊዝ፣ እንደዛ አይደለም። አንቺ ለምንድን ነው ቆይ ማተኝ? ታው እንደዚህ እኔ እኮ ትቻለሁኝ እኮ ግን በቃ ብቻህን እንድትሆን ስለማልፈልግ ነው። እኔ እንደዛ አይደለም፣ እሷ እንደዛ አስብ አይደለም፣ አንተ እንደዛ አይደለም። አንቺ እኮ እዚህ ጋር አሁን እኔ ታው እንደዛ መጥፎ ለማስባል እኔ እዚህ ጋር ምንም መላቃትን መጥፎ ተባልክ አልተባልክ እኮ ሎሚና ችግር እኮ አይደለም። በቃ እኔ ላንተ በማሰብ እቺ ልጅ አመጣውልህ። እሷም ደግሞ ትወድሃለች፣ እየወደደች ደግሞ ብቻዋን እንድትሆን አልፈልግም ነገር ነው። አንቺ እንደዛ አትሁኚ። አዳምጪኝ፣ ተረጋጊ። ቆይ አንዴ እሺ፣ አንድ ነገር ብቻ ልጠይቅሽ። እሺ፣ አንድ ነገር ልጠይቅሽ። ምን ነው የምትጠይቂኝ? እሺ፣ አንዴ ብቻውን ላውራውና ከዛ ለምሮ ብቻውን ብታወራ እኔ እዚህ ያለው የምታወሪው ነገር ታወሪያለሽ። ሌላ የተለየ ነገር አይደለም የማወራው። እግዚአብሔር እኮ ለኔ ነገርሽኝ ነገር አይደለም የምትነግሪው እኮ በቃ እኔ ፊት እኔ እዚህ ያለው አውሪ። አንዴ ብቻውን አውርቼው ነይ ሎሚ ልሻለሁ። ከፈለግሽ ድጋሚ እነግርሻለሁ። ብቻውን ብቻ ላውራው ስለዚህ አንቺ ነይ ሂጂ ነይ ስትይኝ እኮ የምመጣ ሰው እኮ አይደለሁም። እሺ በቃ ካልሽ አይደለም። እስቲ አንቺ የሆነ ተረጋጊ። መጀመሪያ ሰው አትናቂ፣ ሰው አይናቅም። እኔ ሰው እየናኩ አይደለም። አይናቅም። የእናንተ ቤት ሰራተኛ ብትሆን ደግሞ እኔ ምንም በቃ አላቅም፣ ሰራተኛሽም ትሆን እኔ አላቅም። ግን እዚህ ጋር ሰው አይናቅም። ሁላችንም እኛ ሰርተን ነው ብር የምናመጣው። ሁሉም ሰርቶ ነው። ሁሉም ሰራተኛ ነው። መንግስት ዶክተርም ሰራተኛ ነው። በእናትህ እኔ አሁን እንዲህ እንድታወራኝ እኮ አይደለም። እንደውም በቃ እሺ ይኸው አውሩ፣ በቃ አውሩ። እንደውም ሄዳለሁ እኔ አውሩ፣ ለሁለት አውሩ። ግን ከደቂቃ እንዳያልፍ ከ5 ከ10 ምናምን እንዳያልፍ ነግሬሻለሁ። አውሩ አሁን ይኸው አንተ ተረጋጋ። እንደዚህ አትሁን ቢኒ። እንዴት ነሽ አንቺ? ደህና ነኝ፣ እግዚአብሔር ይመስገን። ደህና ነህ? ችግር የለውም። እኔ እኮ አላወኩሽም፣ እኔ አላቅሽም እኮ እኔ አላወኩሽም። አንተ አታውቀኝም። የዛን ቀን ታስታውሳለህ? ሎሚን ሰርፕራይዝ ታደርጋ ስትል በር ከፍቼ እልሃለሁ። ብቻ አንተ ሀሳብ ከእሷ ጋር ስለነበረ እንትን አላልከኝም ነገር ነው አይደለም? ኦኬ ሰው አንቺ እነሱ ቤት ልጅ ነሽ አይደለ? አዎ ቤተሰብም ነኝ። ግን እናት ምን መሰለሽ እዚህ ጋር ምንድነው የምታወሪ ነገር አለ? ምን መሰለክ ቢኒ፣ እኔ ይሄ ነው አይደልክም ማለት ጀመር የሆነ ብዙ ማውራት የምችል ሰውም አይደለሁ። በእርግጥ ልክ ነህ። እነሱ ቤተሰብ በሆንም በኢኮኖሚ እጥረት ምክንያት ያው እየተከፈለኝ ነው እንትን እንዳለችው ሰራተኛ በለው በቃ ሰራተኛ ነው፣ እንደ ሰራተኛ ነው የምታየው። ግን ቢሆንም በቃ ሰው ልጅ ለምን ወደድን አንድም ታውቀዋለህ፣ የፍቅርን ነገር አይደለም። አንተ በጣም በፍቅር የተሰቃየ ሰው ነህ፣ ትረዳኛለህ ብዬ አስባለሁ። በጣም የተጎዳክ ሰው ነህ ማለት በቃ እኔ ቪዲዮዎችን አያለሁ። ቤት እዛ ዋይፋም አለ ስልክም ስላለኝ አያለሁ እና ከመጀመሪያው ጀምሮ የተጎዳክ የነበርክ ልጅ ነህ። እኔ የሆነ በሀዘኔታ የመጣ ፍቅር ነው፣ ዝም ብሎ የመጣ ፍቅር አይደለም። ቢኒ ምን መሰለህ እንጃ እኔ ምን እንደምልክ አላውቅም። ምክንያቱም ደረጃክ አይደለሁም፣ በጣም አንስብሃለሁ። እንደዛ አይባልም። አየር ይባላል። ተውተው ምን መሰለሽ እኔ አንድ እዚህ ጋር ሁላችንም ከሆነ አንቺ ምንም እዚህ ጋር የሆነ የወጣች እንደሆነች ለአንቺ እንዳይሰማሽ። ሁላችንም ከሆነ ዝቅ ብለን እኔም ዝቅ ብዬ እየሰራን ነው፣ እግዚአብሔር ይመስገን። ማንም ከሆነ እዚህ ጋር አሁን ለእሱ አንቺ ዘመደ ሆነሽ እሱ እነሱ ቤት እዛ ተቀጥረሽ በወር የተከፈለሽ ምናምን ጥሩ ነው፣ ችግር የለውም፣ እግዚአብሔር ይመስገን። ግን እኔ እዚህ ጋር አሁን መሰለሽ እና እኔ እዚህ ጋር አሁን አንድ ነገር ንገርሽ፣ በቃ ችግር የለውም፣ ሁሉም ነገር እግዚአብሔር ባለ ነገር ባለው ቀን ስለሚሆን አንቺ ብቻ ጠንክረሽ ስራሽን ስሪ። ደግሞ እንትን አትበይ። ደግሞ እኔም አሁን በቃ አይደል ካሁን በኋላ ጠንክሬ ስራዬን ሰራ ፈልጋለሁ ለምትይ ሰውም በቃ ብዙውን ጊዜ በኮሜንት ምን ደግሞ በቃ በአካልም እንዲህ ተገናኙ በቃ ይሆናል የማይሆን አስተያየት ያህል ደግሞ ሆነ በኮሜንትም ደግሞ አንዳንዶች ሲገቡ ልብስ ምናምን አትቀይርም ጫማ አትቀይርም ስለምን እኔ አሁን ጠንክሬ ስራ ልሰራ ፈልጋለሁ፣ ለመቀየር ፈልጋለሁ። አንቺም ጠንክረሽ ስራሽን ስሪ እሺ፣ ችግር የለም። እናቺ ነኝ እንደው ሰው ብዙ ይላል ምን መሰለህ፣ አሁን እሷ ምን እንደ ሰራተኛ ነው የምታየኝ አይደል? ግን በቃ እንዴ መሰለህ እኔም ብዙ ነገር እባላለሁ፣ አንተ የምትባለውንም ኮሜንቶቹን አያለሁ በጣም እንደሚናገሩ ካውቃለሁ። ግን በጣም ነው የሚከፋኝ። በቃ የቤት ሰራተኛ ስለሆንኩኝ ፍቅሬን ላልገልጽልህ እችላለሁኝ ማለት በቃ የሆነ ስነግርህ ያንስባል። እሺ አሁን ለምን ታለቅሻለሽ? አታልቅሽ እስቲ በፈጣሪ ስም። ለምንድን ነው የምታለቅሽው? አታልቅሽ እስቲ ተይ። ማልቀስ እኮ አይጠበቅብሽም። አታልቅሽ ተይ፣ አታልቅሽ። እኔ ምንም እንድትለኝ ሳይሆን በቃ ባንዴ ወደደኝ እያልኩ ሳይሆን አንተ መጎዳት የለብህም እኮ አውቄያለሁ። እንደምትወድኝ እኮ በቃ ገባኝ። አሁን አውቄያለሁ። ስለዚህ
አውቃለሁ ግን በቃ አሁን መሰለሽ እናት እኔ እዚህ ጋር አሁን ጠንክሬ ስራዬን ልሰራ ፈልጋለሁ። አንድ ደግሞ አላቅሽም አንድ ነገር ላይ የለም እኔ በፊትም አጭ ስለማላቅ ምንም ነገር አላውቅም። አይሻ በቃ ምንም ሰማይ ስለሌለ ምንም ሰማይ ስለሌለ አንቺም ጠንክሬ ስራሽን ስሪ፣ ደግሞ እኔም ጠንክሬ ስራዬን ልስራ። ከዛ በኋላ በቃ እግዚአብሔር ካለ ድንገት በቃ አላ ችግር የለውም። ግን እነዚህ ጋር አንቺን አሁን በቃ አላ አንቺን ካሁን በኋላ እንደ ወንድምሽ ቅረቢኝ። እኔም አንቺን እንዴት ነው የምቀርብሽ? በቃ የሚያስፈልግሽ ነገር ካለ እንደ ወንድም አማክሪኝ፣ ከጎንሽ እሆናለሁ። በሚያስፈልግሽ በየትኛውም አይነት መንገድ ከሆነ ደውዪ፣ ስልኬን እሰጥሻለሁ። ስልክሽንም እዚህ ጋር ይዛለሁ። ስልኬን ጻፊልኝ፣ እዚህ ጋር ጻፊና እደውልልሻለሁ። ችግር የለውም። በቃ እንደ ካሁን በኋላ እንደ ወንድም ቅረቢኝ። የሚያስፈልግሽን ነገር በቃ አመሰግናለሁ። ሴቭ አደርገዋለሁ። ማን ነበር ስምሽ ያልሽኝ? ስለ እናት ምንድን ነው ሴቭ አድርጌ። አይ ምንም አይደለም፣ ያወራን ነበር። ምሮ የምታወሩት ምንድን ነው? ይሄን ሁሉ ሰዓት የምታወሩት የግል ኬዝ ያወራን እኔ እና እሷ ጀስት አለ። ግል ማለት ዛሬ ተገናኝታችሁ የምን ግል ነው? ቤት የነገርኩሽን ነገር ነው የነገርኩት። ሌላ አንቺ ደግሞ ለምን ነው ይቀርላል? አልቅሰሽ ባልሆነ አላለቀስኩም። ሎሚ ምን እያልሽ ለምን አለቅሳለሁ እንዴ? አልቅሳ አይደለም አላለቀሰችም። ጀስት ያለው ነገር የነገርኩሽ። እስቲ አትዋሽኝ አንቺ ልጅ። እኔት ምን ማለት አልቅሰሽ አለ ምን ብልሃት ነው አንተ? አላለቀሰችም። ምን አላ ይሄ አይኗ ቀልቶ የለ እንዴ? እኔ ምንም አላወራሁትም። እሺ ምንድን ነው ያወራችሁት? ለምን ነው ያወራችሁት? በቃ ምን ንገሪው ያልሽኝ ምን አገባሽ ማለት ምን ማለት ነው? እኔ አይደለም እንደ ያመጣሁት እኔ ካንተ ምንም አልፈልግም። ሰው ምንም ይፈልግ ነገር አለ ነው የምትደውይልኝ። ስልክ እንዳትደውይ እሷ ስለፈለገች ነው። እሷ ስለፈለገች ነው የምትደውይልኝ። አትደውይ ባላልሽ ነበር አይደለ? ከዚህ በኋላ ተገናኛችሁ አይደለ? በቃ እኔ ምንም እዚህ ጋር አሁን አንድ ነገር ልንገርሽ። ካሁን በኋላ በእናትሽ ፕሊዝ ልለምንሽ፣ በቃ ስልክ እንዳትደውይ፣ አጠገቤ እንዳትደርሺ። በቃ ቆረጠልኝ። እኔ አልፈልግሽም። እኔም አልፈልግም። እሷ ፈልጋ እንጂ እኔ ፈልጌ አይደለም የደወልኩልህ። በቃ እዚህ ጋር ክፉ ለማስባል አይደለም። በቃ እዚህ ጋር ክፉ ለማስባል እንትን አትበይ። ተው በቃ እንደዚህ አትሁኑ። ክፉ ለማስባል አንቺ ለምን ነው የሚያስለቅስሽ? ክፉ ለማስባል እዚህ ጋር አንድ ነገር ልንገርሽ። አንቺ የሰው ልጅ ማናቅ የለብሽም። በቃ ሁላችንም ከሆነ ቢኒ ስርዓት ያዝ። እኔ የናኩ አይደለም። በቃ ችግር የለውም። እሷ እዚህ ጋር አንተ ላይ ስለምሰራ ንቄ ምናምን አንልቀም። እግዚአብሔር ይመስገን። ምንድን ነው ንቀት? ሰራተኛ ማለት ንቀት ነው። በቃ ጎበዝ ናት። በቃ ነኝ ሰራተኛ ነኝ ሎሚ እኮ ምንድን ነው ታዲያ? ሰራተኛ ማለት ወንጀል ነው። ነጋችንን የሚያውቀው እግዚአብሔር ነው። ስሚ ሎሚ ናት። በእናትህ እንዲህ እያልክ እኔን አትስማከኝ። በቃ ሰው አይናቅም። ደማሽ በጣም ባለጌ ነሽ። በጣም ባለጌ ነሽ አንቺ። እኔ እንደዚህ ልትለኝ አትችልም። በቃ አላኩም። እኔ ሰራተኛ ነች። ሰራተኛ የሆነችው ሰራተኛ ነች። በቃ ግን ካሁን በኋላ ነገርኩሽ። ምን ብትነግረኝ እኔ አልሰማም። ለኔ ምንም ማለት ነው። ታውቃለህ በኋላ ነገር ካሁን በኋላ በትክክል ደውልልኝ ማለት ነው። እኔ አስቀይምሻለሁ። ሰማሽ አይደለ? ነገርኩ በኋላ ስሚ አንቺ አሁን የሩሉ ከሱ ጋር በስርዓት እንዳወራ አንቺ ልጅ መንገሩ አይጠፋሽም አይደለ? ከኔ አንቺ በምን ነው የምትፈልጊው? ሂጂ እደውላለሁ። ቤት ገቢ። እሺ ስማ ልንገር አይደለ? እኔ እሷ ፊት እንትን አለለም ብዬ ነው ዝም ያልኩ። ሲጀመር ይሄ የምንም ንቀት ማለት ምንም ወንጀል የለው። ልንገር አይደለ? ሰራተኛ ማለት ምንም ጥፋት የለውም እያልኩ ነው። ስለዚህ ስለምትመጣጣኑ እሺ ከሰራተኛ ሌላ የባሰ ስም አለው። እሺ ወይ የተሻለ ስም አለው። አንቺ ገና ተማሪ እኮ ነሽ፣ ግን እሷ አንቺ እዚህ ጋር ትሻላለች። እኔ ተማሪ ቢሆንም አንቀባሩም ያኖረኝ ቤተሰብ አለኝ። እሷ ግን የሰራች ነው አይደል? እሷ ትስራ ታዲያ ትስራ። ለመለወጥ እኮ ነው የምትሰራው። ለመለወጥ ነው የምትሰራው። እና ታዲያ አላኩም። እኔ አንተም በምን ብነግር ነው የሚገባ? በቃ ሰው አይናቅም። እኔ መቼም አይገባኝ፣ ደግሞ እንዲገባኝም አልፈልግም። ደደብ ስለሆንኩ ነው የማይገባ። ካሁን በኋላ ሲጀምር አልደውልልህም። በእናትህ አትጩህ። እኔን አትንካኝ ቢኒያም። በኋላ እንዳላጠናግርጭ አንቺ በኋላ ሴት አንተ እኔን መጣ በሰላም ልትኖር ሲጀምር አልደውልልህም። ሂድ። ምን አይነት ሰይጣን ነው ሲጀምር? እኔ አንተን አስጠርቶ እንደዚህ የሚያስጮኸኝ ልጁ አሟል እንደ ጌታ ሆይና ወይኔ በፈጣሪ ሰው ባጎረስኩ እጄን ተነከስኩ አለ ሰውዬው። እንዴ እኔ አሁን እዚህ ጋር ምን አጠፋው? ጉድ እኮ ነው እንዴ! ድስት ግጣሙን አገኘን ይባለው ነው። አሁን አያችሁ እንግዲህ ቢጤውን ባመጣለት እኔ ላይ እንዴት እንደተንጣጣ አይታችኋል። እንግዲህ
እኔ ምንም ማድረግ አልችልም ከዚህ በላይ። ያው እንግዲህ የምትሆነውን ይዤለት መጥቻለሁ። ግን ትበዛበታለች። አያችኋ እሱ ራሱ ካፉ አውጥቶ አይገባኝም ሲል ደደብ እኮ ነው። ለደደብ ሰው ደግሞ ምንም ብትነግሩት ምንም ያው ነው። ድንጋይ ላይ ውሃ ማፍሰስ በሉት። እንግዲህ ያው የተፈጠረውን እንግዲህ አይታችኋል። እኔ ከዚህ በላይ ከዚህ ልጅ ጋር መጨቃጨቅ የምር ስልችት ነው ያለኝ፣ ስልችት ማለት ነው። እንግዲህ ምን እንዳወሩ አላቅም፣ ግን መልሻ አየዋለሁ። ከኔ የሚያመልጡ መስሏቸዋል። ብቻ ግን የተፈጠረውን ነገር አይታችኋል። እኔ እንጃ ብቻ ከዚህ ልጅ ጋር እሷ ራሱ ብትቀጥል እንዴት እንደምትሆን አላቅላትም። ያው የሷም መጨረሻዋ እንደኔ እንዳይሆን ነው የምጸልይላት እና በቃ ደህና ሁኑ። ወዳችኋለሁ። ሰላም